አቶ ፍሬው መንገሻ የመክፈቻ ንግግር ያደርጉልንና ፕሮግራማችንን በይፋ እንጀምራለን ማለት ነው። መድረኩን ማሳለጠው ኮሜዲያን ዜዶ ነኝ። አቶ ፍሬው ወደ መድረክ በክብር ጋብዙልኝ። እናመሰግናለን። ይሰማችኋል? ጥሪያችን አክብራችሁ በዚህ በትልቅ ቀን ከኛ ጋር አብራችሁ ሴሌብሬት ሊታደርጉ በተለያዩ ዓለም ላይ ሆነው ይህን ትኬት ገዝተው ይህን ትልቅ ቀን በሚጠባበቁ በመልካም ስራ ላይ የተባበሩትን ወገኖቻችን የነሱን ውጤት የሚያዩበት ቀን ከኛ ጋር አብራችሁ ልትቆሙ ሴሌብሬት ሊታደርጉ እዚህ የተገኛችሁ ጥሪያችን አክብራችሁ በሰዓት በጊዜ በስመት የተገኛችሁ ምስጋናችን ከልብ የላቀ ነው። እጅግ አድርገን እናመሰግናለን። አሁን በመቀጠል ትንሽ ሳክሰስ ፕላስ ቻሪተብል ኦርጋናይዜሽን ምንድን ነው የሚሰራው፣ የሚጠባቀበት ዓላማ፣ ስራው፣ ፐርፖዝ፣ ሚሽኑ ምንድን ነው የሚለውን ኦቨርቪውን ትንሽ እናሳይ ይሆናል። ከዛ በመቀጠል አንዳንድ ፕሮግራሞች ላይ እንሄዳለን። ማችሁ በጣም ፈታ ብላችሁ ለኛው የሚያስቸግራችሁ ነገር ካለ አስተናጋጆች አሉ፣ እየጠየቃችሁ በደንብ አድርገን አንዳንድ ነገር እናሳውቃችኋለን። እናመሰግናለን። የሰክሰስ ፕላስ አመራር አቶ ፍሬው መንገሻ፣ በክብር ግን እዛች ባልኮኒ ላይ ብትቆሙልኝ ከይቅርታ ጋር ለሱ ሴታፕ የተዘጋጀው ለሱ ስለሆነ ነው። እናመሰግናለን። ፍሬዬ፣ እንግዲህ ይሄንን ፕሮግራም ስናዘጋጅ አጋር አለችን ከሀገር ውጭ ሁሌም በቲክቶክ ኢንፍሉዌንስ የምታደርግ ጠንካራ ሴት ብዙ ተከታይ ያላት ሀቢባ አለች። እሷን በመስመር አስገብተን አብራ በመቆም ብዙ የደከመች ብዙ የምትሰራ ብዙ የለፈች አብረን ብዙ ነገር አብረን የተጓዝን እዚህ ድርጅት ጀርባ ላይ ሆና በማስታወቂያ በማድረግ ብዙ መልካም ስራ እየሰረች ግንባር ቀደም የሆነች ፈርቀዳጅ የሆነች ይታችን ሀቢባ በቲክቶክ ላይ መስመር ላይ ትገኛለች። እሷም ደግሞ የተወሰነ የራሷን የሆነ የምታስቀምጠው ነገር ታስቀምጥና ቀጣይ የሰክሰስ ፕላስ ሚሽኖቹን ያለውን ሀሳቦቹን እኔ በወርዲ ማድረግ ይሆናል። ሀቡዬ ይሰማሻል? የስ አዎ ይሰማኛል። ሰላም ጤና ይስጥልኝ ሁላችሁም እዚህ ጋር የምትገኙ በላይቭም በአካልም አዳራሽ ውስጥ የምትገኙ በሙሉ እንኳን ደህና መጣችሁ። ይሰማለሁ? ጎሄድ ስለዚህ እንደገና እዚህ ጋር ያላችሁ ላይቭ ላይ በምትገኙ አዳራሽ ውስጥ የምትገኙ በሙሉ እንኳን ደህና መጣችሁ፣ እንኳን ለዛሬ ቀን አደረሰን እላለሁ። ይህንን በጣም በጉጉት ስጠብቀው ነበረ ቀን ነው። የቆረጣችሁ ሰዎችን በሙሉ እንኳን ደስ አላችሁ፣ መልካም እድል ለሁላችሁም እላለሁ እና ሰክሰስ በጎ አድራጎት ድርጅትን እጅግ አድርጌ በጣም ማመስገን እፈልጋለሁ። ሰክሰስ በጎ አድራጎት ድርጅት ዓላማው እኛን ስደተኞችን የቤት ባለቤት ማድረግና አካል ጉዳተኞችን ማገዝ ነው። ለዚህ መልካም ስራው በጣም ብዙ እርዳታዎችን እኔ ቤትም የሚረዱ ሰዎችን ግለሰቦችንም ዊልቸር በመስጠት የመታከሚያ ገንዘብ በመደገፍ ለተቋማቶችም እንደዚህ ድጋፍ ሲያስፈልግ በመደገፍ እያገዘን ያለ በጣም መልካም ሰው ነው፣ ተቋም ነው። እጅግ በጣም አድርጌ አመሰግናለሁ። ቴንኪዩ። እድለኛ ነኝ በጣም ከሰክሰስ ጎን በመሆኔ አመሰግናለሁ። እሺ ቴንኪዩ ሀቡዬ፣ እናመሰግናለን። በመቀጠል የሚያስፈልግ ሳለ እንጋብዝሽ ይሆናል። እሺ አለው። አመሰግናለሁ። ብዙ ዋጋ የከፈለች ስለሆነች ይህን መልካም ቀን ላይ እሷ ሳትናገር ወይም እሷ የራሷን የሆነ ነገር ሳታስቀምጥ እንዳልታልትቷ ማለት ነው። አሁንም አድርጋችን አክብራችሁ እዚህ የተገኛችሁ እንግዶቻችን ሁላችንም ከልብ አድርገን እጅግ አድርገን እናመሰግናለን። አሁን ትንሽ ስለ ሳክሰስ ፕላስ ቻሪተብል ኦርጋናይዜሽን ኦቨርቪው ማሳወቃችሁ ይሆናል። ሳክሰስ ፕላስ ቻሪተብል ኦርጋናይዜሽን የተቋቋመው ዋነኛና ሆነኛ ዓላማ በውጭ ዓለም ላይ ተሰደው
ስደት ላይ ያሉት አሜሪካ ነገር፣ ዩሮፕ፣ አረብ ሀገር ላይ፣ አፍሪካ ላይ፣ ኤዥያ ላይ፣ በተለያዩ ዓለም ላይ ካናዳ ላይ ተሰደው ስደት ላይ ያሉ ወገኖቻችን ቲኬት በመግዛት የቤት ባለቤት እንዲሆኑ እጣ ፕሮግራም ላይ ተጠቃለው እጣው እንደዚህ በይፋ ወጥተው የቤት ባለቤት እንዲሆኑ አንድ ቲኬት በኢትዮጵያ 2000 ብር ነው የሚገዙት። ይህም ደግሞ እንዲህ በይፋ ይወጣል። ሰዎች ባሉበት፣ ክብር እንግዶች ባሉበት፣ አንዳንድ አካላቶች ባሉበት ወጥተው እነሱ የዚህ እጣ ልዩ ተሸላሚ እንዲሆኑ ነው። ከዚያም በመቀጠል ደግሞ ከዚህ በጥቂት በሚገኘው ሳንቲም ለእነሱ ቤት አዘጋጅተን የእነሱን ውጪ ከሸፈነ በኋላ ከዚህ እጣ በምናገኘው በጥቂት ሳንቲም ደግሞ በኢትዮጵያ ውስጥ የሚገኙትን አካል ጉዳተኞችን ለመርዳት ስንረዳም ደግሞ በተለያየ ረገድ አካል ጉዳተኞችን ለመርዳት ይህም አንዳንዶቹ አካል ጉዳተኛ ሆነው የመጀመሪያ መነሻ ካፒታሉ ሰርቶ ማምጣት ስለማይችሉ ብቻ ቤታቸው ላይ ተቀምጠው ትልቅ ራዕይ ይዘው ቤታቸው ተቀምጠው ትልቅ አቅም፣ ትልቅ ፖቴንሻል፣ ትልልቅ ነገሮችን መስራት ሲችሉ ልክ እንደኛ ከኛ የተሻለ ጭንቅላትን ይዘው ቁጭ ያሉትን ትምህርት ላይ ስፖንሰር በማድረግ ትምህርት እንዲማሩ ሌሎችን ደግሞ የግል ስኪል ያላቸው ወይም የግል ብቃት ያላቸው የተለያየ ሙያ ያላቸው በሙያቸው ተሰማርተው ስራቸውን እንዲሰሩ በሙያቸው ለሌሎችን ደግሞ መነቃቃት እንዲሆኑ ለራሳቸውም ደግሞ ገቢ ማስገባት እንዲችሉ ኢንካም ጀነሬት እንዲያደርጉ ራሳቸውን እንዲችሉ ሴቶችም የሆኑት ራሳቸውን ችለው ትዳር እንዲመሰርቱ ቤተሰብ እንዲያፈሩ ለሀገርም ጠቃሚ ዜጋ እንዲሆኑ እንዲሁም ወንዶች የሚሆኑት ራሳቸውን እንዲችሉ ከራሳቸው አልፎ ለሌሎች መነቃቃት ማንቂያ ደውል እንዲሆኑ ከዛም አልፈው ተሻግረው ደግሞ ትዳር እንዲጋቡ ቤተሰብ እንዲያፈሩ እንዲሁ ወድቆ እንዳይቀሩ አካል ጉዳተኛ ላይ እንሰራለን። ሌላኛው ደግሞ አካል ጉዳተኛ ሆነው አንዳንድ ቢዝነሶቹን መስራት እየቻሉ አንዳንድ ነገር የግል ብቃታቸውን ተጠቅመው የራሳቸውን ሕይወት በሁለት እግር ቆመው ማራመድ እየቻሉ የመጀመሪያ መነሻ ካፒታላቸውን አሁን ሰርተው ማምጣት ስለማይችሉ በየቤታቸው ቁጭ ያሉትን ቢዝነስ ላይም የቢዝነስ አቅም ያላቸው የቢዝነስ ፍላጎት ያላቸው ክህሎትና ችሎታ ያላቸው ቢዝነስ እንዲሰሩ ቢዝነስ እንዲጀምሩ ከማድረግ ረገድ እንሰራለን። ሌሎችን ደግሞ በዋናነት የምንሰራው ኢትዮጵያ ውስጥ በጣም በየጎዳና ታያላችሁ። በየአቅጣጫ በየከተማ በየመንገዱ ይታያሉ። እግራቸው ላይ ጎማ አስረው ሻበጥ አስረው እጃቸው ላይ ሻበጥ ስሊፐር አድርገው እጃቸው እግራቸው አካል ጉዳተኛ ከመሆናቸው የተነሳ በየጎዳና በእግራቸው ሲንፏቀቁ በየፀሐዩ ሲጠበሱ በየጎርፉ ሲሰቃዩ በየመንገዱ ሲቸገሩ እናያቸዋለን። ለእነሱ ደግሞ በሰፊው ዊልቸር በማስገባት ዊልቸር በማከፋፈል ከተለያየ አደጋ ራሳቸውን እንዲጠብቁ ወጥተው እንዲገቡ ቤተሰብ እንዲጠይቁ ሻይ ቡና ከፈለጉ ወጥተው እንዲመላለሱ የሞራል ጉዳይ የሰብአዊነት የስብዕና ጉዳያቸውን ከሰው በታች መሆናቸው ከሰው በታች ብለው እንዳያስቡ ዊልቸር በመስጠት ከጎዳና በማንሳት በሰፊ እናገለግላለን። ይህንም እያደረግን የቆየ ነው። ለሰፊ ሰዎች ዊልቸር ያከፋፍለናል። 50 እና ከዛ በላይ ለሆኑ ሰዎች ዊልቸር ያከፋፍለናል። ስራ ስፖንሰር ከማድረግ አኳያ 1-2 ሰው ስራ ስፖንሰር አድርገናል። እዚህ ማል ላይ ይገኛሉ። ትምህርት ላይም እንደዛ ስፖንሰር አድርገናል። ሌላ ደግሞ ቢዝነስ ላይም ስፖንሰር አድርገናል። እነሱም በዚህ መሀል ላይ ስለሚገኙ እድል ተሰጥቷቸው የሚያወሩ ይሆናሉ። አጠቃላይ ይህን ይመስላል። ወደፊት ደግሞ የምናስባቸው ሰፊ ነገሮች አሉ። ሺዎችን ለመቀየር በተቻለ ኢትዮጵያ ውስጥ ያለ ማንኛውም አካል ጉዳተኛ በየመንገዱ በጉልበቱ እየተንፏቀቀ ከሌላ ከጤነኛው ሰው በታች ሆኖ የበታችነት ተሰምቶ እንዳይኖር በተለያየ በፀሐይ በተለያየ በጎርፍ በተለያየ በሁሉ በማይገባ ነገር ህይወቱን እንዳያጣ ራሱን እንዲከላከል ወጥቶ እንዲገባ ዊልቸርን በሰፊ በማከፋፈል ተደራሽ ለመሆን ትልቅ እቅድ ታይቷል። እሱን በደንብ አድርገን በኋላ የሚገልጽላችሁ ይሆናል። ሌሎቹንም ደግሞ የግል ክህሎት ያላቸውን በደንብ አድርገን ስፖንሰር በማድረግ ሺዎቹን እንቀይራለን የሚል ነገር አለ። እሱን በደንብ አድርገን በኋላ የምናሳያችሁ ይሆናል። አሁን ያለው ሂደት ይህን ይመስላል። የመጣንበት አመጣጥ ትንሽ ለማሳየት ግለሰቦችን ከመርዳት ነው የተነሳ ነው። የተወሰኑ ግለሰቦችን እየረዳን በግለሰብ ደረጃ ሰው እየታገዘ አይ ይሄ ነገር በዚህ መልክ ቢሄድ ደግሞ ሺዎችን የመቀየር እድል ሰፊ ነው። ለምን ቲኬት ሰውን ለምንን ወገንን ልንረዳ ነው፣ ወገንን ልናግዝ ነው፣ ወገንን ሰፖርት ልናደርግ ነው፣ ልናቋቁም ነው።
ህይወቱን እንዲቀጥልበት እንዲቆም ትዳርን ቤተሰብ እንዲያፈራ ቤተሰብ እንዲኖረው እንደ ማንኛውም ሰው ባልቶ ጠጥቶ እንዲኖር ጎዳና ላይ እንዳይውል ወገን እንድንረዳ ነው ብለን በተለያየ አንግል የተለያዩ ኦርጋናይዜሽኖችን የተለያዩ ግለሰቦችን የተለያየ ቢዝነስ ኦነሮችን በማስተባበር በግለሰብ ደረጃ እያገዝን ነበር። ነገር ግን እኛ ከምናስበው ከእቅዳችን ጋር ለማየት የፋይናንሻል ችግር በብዛት እያጋጠመ ነበር። ደግሞ ለሺዎች የምንደርስበት መካኒዝሙን መፍጠር የምንችለው በምለው ረገድ ላይ አስፈላጊ ጥናት ስናደርግ በውጭ ዓለም ላይ በተለያየ ተሰደው ስደት ላይ ያሉ አሉ። እነሱ